ይሄን ቪዲዮ እስከ መጨረሻ ካያችሁት አብዛኛዎቻችሁን ግራ የሚያጋባችሁ ነገር ግልጽ ይሆንላችኋል። She is dash student. A ወይስ an? እዚህ ጋር ማየት ያለብን ከዳሹ በኋላ የሚመጣው ቃል የሚጀምርበትን ፊደል ብቻ ነው። ቃሉ የሚጀምረው በA, E, I, O ወይም U ከሆነ an እንጠቀማለን። በነገራችን ላይ እነዚህ አምስቱ ቫወልስ ይባላሉ። ከነዚህ ከአምስቱ ውጪ ከጀመረ ግን ኤ ነው መጠቀም ያለብን ማለት ነው። ስለዚህ እዚህ ጋር ስቱደንት የሚለው ቃል በኤስ ስለጀመረ መልሳችን ኤ ይሆናል ማለት ነው። She is a student። ቀላል አይደል? ኦኬ፣ ሁለተኛ I have dash orange jacket. A ወይስ an? እዚህ ጋር ደግሞ ያው ኦሬንጅ ቅድም እንዳልነው በቫወል ወይም ኦ ስለሚጀምር an ይወስዳል ማለት ነው። I have an orange jacket። ሶስተኛው ለእናንተ ኮሜንት ላይ አስቀምጡልኝ። እዚህ ድረስ ከመጣችሁ ደግሞ በዛው pronunciation hack ሰጥቻችሁ ልሂድ። ኤ የምትለው በአረፍተ ነገር ውስጥ ስትነበብ ኤ ሳይሆን አ ተብላ ነው የምትነበበው። አ። ስለዚህ የመጀመሪያው she is a student ሳይሆን she is a student ይሆናል። ክላሶችን በአካል መታችሁ መውሰድ ለምትፈልጉ የአዲስ አበባ ነዋሪዎች እስከ መስከረም 10 ድረስ ምዝገባ ስለከፈትኩ በአካል መገናኛ በመምጣት መመዝገብ ትችላላችሁ።